ሰላም እንዴት ናችሁ? እንግሊሽ ዊዝ ፍቅር ተመልሷል። እንግሊዘኛ የምትማሩበት ቻናል ነው። ገና እያደገ ያለ ቻናል በመሆኑ ሰብስክራይብ ማድረግ፣ ላይክ ማድረግ፣ ፎሎ፣ ኮሜንት፣ ሼር አትርሱ። ኦልራይት ሶ ዛሬ በዚህ ቪዲዮ የምናየው ነገር ቢኖር ለአንዴና ለመጨረሻ ጊዜ ኢን ኦን አት ምን እንደሆኑ፣ ለምን እንደምንጠቀማቸው፣ ለምን እርስ በርስ እንደሚያምታቱን የምናይበት ቪዲዮ ነው የሚሆነው ማለት ነው። ሶ ከ8 ፓርትስ ኦፍ ስፒች ወደ 6ኛ አካባቢ ላይ ፕሪፖዚሽን የሚባል አካል አለ። ፕሪፖዚሽን ማለት ቃልን ከቃል ጋር የሚያገናኙልን ቃላት ማለት ነው። መስተጻምር ምንላቸው ናቸው በአማርኛ። ሶ እነዚህ ፕሪፖዚሽንስ ኢን ኦን አት ከነሱ መሃል ናቸው። ከ50 በላይ ናቸው ኦልሞስት ፕሪፖዚሽንስ። ግን ከነዚህ ውስጥ ኦን አ ዴይሊ ቤሲስ የምንጠቀማቸው ኢን ኦን አትን ነው። ኢን ኦን አት በሁለት ይከፈላሉ። ኦኬ፣ የመጀመሪያው ታይም ኢንዲኬተር ሆኖ የምናገኛቸው ሰዓት አለ። አንዳንዴ ደግሞ ፕሌስ ኢንዲኬተር ሆኖ እናገኛቸዋለን። ይሄም ማለት ነው ሰዓትን የሆነ የተወሰነ ሰዓትን ይገልጹልናል። አንዳንዴ ደግሞ የተወሰነ ቦታን ይገልጹልናል ማለት ነው። የትኛውን ነው መቼ መጠቀም ያለብን እንዳንምታታ። ሁልጊዜ እንደምላችሁ ከፎሬነር ጋር ወይም ከነጭ ጋር ወይም ከኤኒዋን እንግሊዝኛ ፍሉዌንት በሆነ ሁኔታ ከሚያወራ ሰው ጋር እንግባባበታለን። ነገር ግን the one mistake we should never make is ፈተና ላይ አካባቢ ላይ እንደዚህ አይነት ጋፕ አይሰጠንም ስህተት ለመፍጠር። ስለዚህ መጠንቀቅ አለብን ማለት ነው። ኦልራይት ሶ ታይም እንጀምር። ዋን ቲንግ በጭንቅላታችሁ እንድትይዙልኝ የምፈልገው ነገር ላስት ታይም ቪዲዮ ሰርቼበታለሁ። ኢን ኦን አት ኢን ሰፊ ነው። ኦኬ ብሮደር ነው። the bottom of the triangle ነው። ትራያንግል ሳሉ በጭንቅላታችሁ ነው the bottom ነው። ሰፋ የሚለው የስረኛው ነው አለ። ኢን ብሮድ ነው። በፕሌስም በታይምም ማለት ነው። ረገድ ስናየው ብሮደር ነው። ሰፋ ያለ ጊዜ ሰፋ ያለ ቦታን ለመጥቀስ የምንጠቀመው ነው። ከዛ ቀጥሎ ደግሞ ኦን አለች። ጠበብ ወዳለው መሀል ላይ ያለችው ማለት ነው። ጠበብ ይላል። ከኢን ትንሽ እያጠበብ ነው እንመጣለን። እዚህኛው ፓርት ላይ የምትገኘች ታይምንም ፕሌስንም ኢንዲኬት በምናደርግበት ሰዓት። ሶስተኛዋ ደግሞ አት ናት። አት ደግሞ ጫፏ ጋር ያለች ነች። ዘቲፕ ነች። ስፔሲፊክ ታይም ስፔሲፊክ ፕሌስ ማለት ናት። ይሄ የመጀመሪያው ጋይድ የሚያደርገን ነገር ነው። ነገር ግን እንግሊዝኛ እንደምታውቁት ኢትስ ትሪኪ ሰምታይምስ ኢትስ ፋኒ ቢካዝ ኤክሴፕሽናል ሩልስ አሉት። ኤክሴፕሽናል ሩልስ ስለሚመጡ ሚስሌኒየስ ብዬ መጨረሻ ላይ ሩሎች ተጨምርላችሁ ግር እንዳይላችሁ። ይሄ ግን ጀነራል ሩሉ ነው ማለት ነው። Alright, let's go to the video. So, ታይምን ኢንዲኬት በማድረግ ምናወራ ከሆነ ስለ ኢን እናወራ። ኢንን መቼ እንጠቀመዋለን? ታይምን ኢንዲኬት ሲያደርግልን። ለምሳሌ ስፔሲፋይድ ያልሆነ ፓርት ኦፍ ዘ ዴይ። አሁን ለምሳሌ ከሰዓት እንላለን። ከሰዓት ስንት ሰዓት ነው? 7 ሰዓት ነው ከሰዓት? 8 ነው? 9 ነው? 10 ነው? ሁሉም ከሰዓት ነው የሚባለው አይደል? ስፔሲፊክ ታይም የሌለው ነገር ግን ሬንጅ ያለው ሰፋ ያለ ነገር ኢን እንጠቀማለን። ለምሳሌ አፍተርኑን፣ ኢቭኒንግ እንዲያል ይቀጥላለን። in the afternoon, in the evening እንላለን። ሴንቴንስ አንድ እንስራበት። she'll come in the evening። በቃ ወደ አመሻሽ ሰዓት ላይ ትመጣለች። you see this is how I say it። ኢንዲቪጁዋል ታይሞችን ደግሞ መጠቀም ከፈለኩኝ ኢንዲቪጁዋል ይሮችን፣ ለምሳሌ እኔ የተወለድኩበትን ዓመተ ምህረት፣ ስራ የጀመርኩበትን ዓመተ ምህረት፣ አንድ ሰው ፓሰው ያደረገበትን የሞተበትን ዓመተ ምህረት መጥቀስ ከፈለኩኝ I was born in 1996 I was born in 2000 ይላል አንድ ሰው። አልበርት አንስታይን died in 1950 ኤግዛምፕል ትክክል ላይሆን ይችላል። ኢን አይቶት ስፔሲፊክ ደግሞ አመትን መጥቀስ ከፈለኩኝ ኢን እላለሁ። አራቱን ሲዝኖች ደግሞ መጥቀስ እኛ በጋ፣ ክረምት፣ ጸደይ፣ በልግ የምንላቸው እነሱ ኦተም፣ ስፕሪንግ፣ ዊንተር፣ ሰመር ምናምን የሚሏቸውን ለመጥቀስ ደግሞ ከፈለኩኝ እነሱ ሴንቴንስ ውስጥ ካሉ ኢን ነው የምለው። ለምሳሌ my sister will come in the summer in the summer time ራሱ የሚል ዘፈን አለ። in the summer time I get so frustrated because there's a lot of heat አይደለ? በጣም ስለሚሞቅ ይጨንቀኛል በጋ ብዬ ባወራ ማለት ነው። ሲዝን ገለጽኩ ማለት ነው። ወራትንና ደግሞ ሳምንታትን ለመጥቀስ ለምሳሌ in 3 weeks time I want you to clear out your desk and leave ካልኩት አንድን ሰው አለቃው ኮንኩኝ በ3 ሳምንት ጊዜ ውስጥ clear out your desk እና leave ኩዌት እያልኩት ነው። ተርሚኔት እያደረኩት ነው። ሰው እያባረርኩት ነው። in 3 weeks time you see። ከዛስ ደግሞ ወደ መንስ ከተጠቀምኩኝ ለምሳሌ in January there will be a very heavy sandstorm። አንድ በቃ በጣም ከባድ የሆነ አሸዋ እንደዚህ የሚያውለበልቦ እንትን አውሎ ንፋስ ይነሳል። መቼ? ጃንዋሪ ውስጥ we don't know ጃንዋሪ 20 ነው፣ ጃንዋሪ 1 ነው፣ ጃንዋሪ 31 ነው፣ we don't know። ስለዚህ ለነዚህ እንጠቀማቸዋለን። you see ጀነራል ነው።